ዘጠነኛና አስረኛ ክፍል በዚህ ሮፍናን ክላስሜታችን ማን ሮፍናን ይሄ ያይን ፍቅሩስ የፍቅር ደብዳቤ አልተጻፈም ይኖራል እንደዚህ አይነት ነገር ይኖራል ግን ነበራል እያልሽ ነገር እንጂ አይ ስም ጥሪ እንዳትለኝ እንጂ ይኖራል ያው እንደዚህ አይነት ነገር ስምንተኛ ክፍል ነው የምትነግሪኝ ስምንተኛ ክፍል ታዲያ ስምንተኛ ክፍል ስም ቢነገር ምን ችግር አለ አይ ግድ የለም ተው ይለፈኝ እኔ ሰው አታስጠራኝ እንዴ እኔ መስሎኝ ነው እንጂ ምናምን ቢለኝ ሰው በኋላ ግን ያስቀኝ ነበር በቃ ትተያያለህ በሩቁ ከዛ በኋላ ደግሞ ኮስተር ማለት አለ ቅብርር ማለት ተፈልጋለህ ምናምንና ደስ የሚል ነገር ነበር ያው መሀል ላይ ነው ያገባሽው መሀል ላይ ነው ዩኒቨርሲቲ የመጀመሪያ ዓመት የዩኒቨርሲቲ ተማሪ አልቸኮልሽም አይገርምም እሱ የኔም ጥያቄ ነው ማድረሳቸው ትምህርት አጋጣሚዎች ሚኒስትሪ እንፈተር ስንል ሙሉ ስም ፎርም ይሞላ ነበር የምታስታውስ ከሆነ ሁሌ ይሳቃል አይተኮነ በስም ባያስብ በተለይ እሺ ያስም እንስማ ዛሬ የኔ እንኳን ሉላ ገዙ ወልደ ገብርኤል ነው ግን ሌሎች ስሞች ነበሩና አኒቲንግ ትንሽ ደግሞ ነበርኩ ትንሽ ሙድ ለመያዝ በጣም በሞክር ሰው ነበርኩ ያስቀኝ ነበር ሰው ላይ ሄጂ ባደለም እስቃለሁ ግን በጣም እስቃለሁ በቃ ያስቀኛል እንደዚህ አይነት ነገር ሉላ ገዙ እንኳን ደህና መጣሽ እንኳን ደህና ቆየኝ ማንደኛ ደህና ነሽ አለሁኝ እግዚአብሔር ይመስገን ሉላ የተወለደች የታደገች ከዛ ትምህርት በስንት ዓመት ጀመረች የተማረች እስቲ የሚለው እናስቀድም እሺ የተወለደች እኔ የተወለድኩት ይርጋለም ሆስፒታሉ ይርጋለም እንግዲህ ከሻሸመኔ ወጣ ያለ ከተማ ነው የሚያውቀው ሰው ካለ ቤተሰቦቼ ሻሸመኔ ስለነበሩ እኔ ይርጋለም ተወለድኩኝ ከዛ ሻሸመኔ የተወለድኩበት ሆስፒታል ነው እንጂ መኖሪያችንም አልነበረም ይመስለኛል በጊዜው ሆስፒታል የተሻለ ሆኖ ያገኙት ቤተሰቦቼ እንግዲህ ይርጋለምን ይመስለኛልና ከተወለድኩበት በኋላ ግን ይጃላል ሆስፒታሉ ሲጀምርልን ነው እንጂ ሻሸመኔ እኛ መኖሪያችን ከዛ ከሆስፒታል ወደ ሻሸመኔ አጋጣሚ ነው ወይስ ለአንቺን ለህክምናው የተሻለ ሆኖ ያገኙት እዛ ስለነበረ እዛ ነው የተወለድኩት ከዛ ግን ቤተሰቦቼ የነበሩት ሻሸመኔ ነው ለቤት ስንተኛ ልጅ ነሽ የመጀመሪያ ሴት ልጅ እሺ ሶስተኛ ልጅ ለቤት ሴት ልጅ ግን የመጀመሪያ ሴት ልጅ ነኝና ያው በጉጉት ተጠብቄ ነው የተወለድኩት ሉላ የሚለውን ስም ራሱ ያወጣልኝ አባቴ ልዑል እንዳይለኝ ልዑል የወንድ ስም ሆነበትና ከዛ ሉላ የሚለውን ስም ግን እንደዚህ ይወደዋል እንደውም የስሜን ትርጓሜ ስጠይቅ ብዙ ጊዜ በቃ ስሙን ስለሚወደው ነው አባቴ ሉላ ብሎ ያወጣልኝና አጋጣሚ ሆኖ አፋር ለስራ ሲሄድ ግን ቆንጆ ማለት ነው አሉኝ ኮምፕሊመንት ነው ብዬ ወሰድኩት ጥሩ ነገር ነው ብዬና ከዛ ሻሸመኔ ነው የነበሩት ቤተሰቦቼ እንዳልኩ ግን ትምህርት ቤት ይሄድ ነው ከኬጂ ጀምሮ አዋሳ ነው ማውንት ኦሊቭ የሚባል ትምህርት ለትንሽ ጊዜ ከሻሸመኔ አዋሳ እየተመላለስን እንድንማር ሞከሩና አስቸጋሪ ሆነ ያው መንገዱ 20 ደቂቃ 15 ደቂቃ ነው የሚወስደው ግን በየቀኑ ያንን ማድረጉ ትንሽ ስላስቸገራቸው የኔን ታናሽ እህትና ታላቅ ወንድሜን ሶስታችንን እዛ ከአባቴ ያክስት ልጅ ጋር እንድንማር አደረጉና በኋላ ላይ ግን እነሱ ሙሉ ለሙሉ ወደ አዋሳ ገቡ ከዛ በኋላ አዋሳ ኬጂን አለፈን አንደኛና ሁለተኛ ክፍልን አዋሳ ማውንት ኦሊቭ ከተማርን በኋላ ወቅቱ ቤተሰቦቼ መቀየር ስለነበረባቸው አስገዳጅ ነገሮች ስለመጡ ወደ ሻሸመኔ ተመለስን ሻሸመኔ ከተመለስን በኋላ ኩየር አድቬንቲስት ነው ጆይን ያረኩ ኩየር አድቬንቲስት ገባን ኩየር አድቬንቲስት 2 አመት ከተማርን በኋላ ደግሞ ሙሉ ለሙሉ ወደ አዲስ አበባ መምጣት ነበረባቸው ቤተሰቦቼ ስለዚህ ልክ 4ኛ ክፍል እንዳለቀ ሉላያ እንደ ሊጋል አቋርጠሽ እንቀጥላለን አዲስ አበባ ከመምጣታችሁ በፊት አጸደ ህጻናት ላይ ያለውን ነገር ለመጠየቅ ፈልጌ ነው እዛ ተዘምሩ ከነበረው መዝሙር ታስታውሻለህ ልጅነቱ ላይ እኛ የተማርኩበት ምክንያት አጋጣሚ የኢንዲያን ካሪኩለም ስለነበረ ሞር ወደ እንግሊዘኛው ይሄድ ስለዚህ ጂሚ ሃጃ አይ እንደሱ አይነት አይደለም Bills on the path go round and round ምናምን አይነት መዝሙሮች እንደ አሁን አድማጮች ምን ነው ቆረጣችሁ እንዳይሉሽ ልቀጥለው እባክሽ The wheels on the path go round and round round and round round and round the wheels on the bus go round and round all day long ምን ይመስለኛል እንደዛ ነበር እናቴ እንዴት ነው ግን በደባቃቸዋለሁ ከዛ በኋላ አንቺ ድምጽ እንስማ እሺ ቤቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም አላለኝ ትዳሩን ፈቶ ልሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎልሻል ጋሻ ጦር ፈቶ ከቤቴ በላይ ኩራ ሰፍሮ የለችም ሄዶ በሮ እኔን ያብረኝ ያክንፈኝ ይዝሁና ነው ተሰጣኝ እዚሁ አጸደ ህጻናት አብሮሽ የተማሩ የክፍል ጓደኞችሽን ታስታውሻለሽ ሉላ በጣም ቆይቷል ተማሪዎቹንም ያው ትምህርት ቤት ማውንት ኦሊቭ አዋሳን የሚያቅሰው ካለ ማውንት ኦሊቭ በጣም የሚታወቅ ትምህርት ቤት ነበር በወቅቱና
ማዳምና ቲቸር ዮሴፍን በጣም አስታውሳቸው። ማዳም ህንዳዊ ናት፣ አበሻ ነበረችው። ቲቸር ዮሴፍ ደግሞ እንግዲህ አሁን ላይ አላውቅም፣ እርግጠኛ አይደለሁም፣ ግን ባልና ሚስት ይመስለኛል። ሁለቱን አረሳቸውም። እንደ አለመርሳትሽ ከመማር ማስተማር ወይስ እንዲያው ባልና ሚስት ናቸው ብሎ ከማሰብ ወይስ በመማር ማስተማሩ ላይ ለኔ ያግዘውኛል ከሚል ነው? መማር ማስተማሩ ላይ ማግዘውናል። ከዛ ትምህርት ቤት እኔ በጣም ሞር እንደ ቤተሰብ ሲሆን አሪፍ ይመስለኛል። ለኛ በጣም ቤተሰቦቼን በጣም ፎሎ አፕ ያደርጋሉ። በተለይ አባቴ ሲሪየስ ነው ትምህርት ላይና በቃ የኛ ቤተሰባችን አባል ነበር የሚመስሉኝ። በጣም ፎሎ አፕ ያደርጋሉ። ትንሽ ተማሪዎች ነው። ከዛ ትምህርት ቤቱ ለየት የሚያደርገው ዩኒፎርም ጫማ ነበር። ዳርማ ጫማ ነበር፣ ቆዳ ጫማ፣ ቡኒና ጥቁር ጫማና ይሄ ቆዳ ጫማ ማሰሪያ ያለው ሽፍን ቆዳ ጫማ ሁሉም ተማሪ አንድ አይነት ጫማ ነበር የሚያደርገው። ትዝ ይለኛልና ሁሉም ተማሪ አንድ አይነት የሚያደርገው ከዩኒፎርም ጋር አይደለም። ከዩኒፎርም ጋር አብሮ ታዙ ጫማው ግዴታ ከዛ ውጪ የተለየ ጫማ ማድረግ አይቻልም ነበር። ጥሩ ነገር ነበር ይመስለኛል አሁን ሳስበውና የራሱ የሆነ ለየት ያለ ነገር ነበር። ያው በጊዜው እኮ ተማሪ ስትሆን እኮ ማይመቹት ነገሮች ይመጣሉ። ቁጥጥር አንወድ ምናምን አይደለ? ግን እንደዛም ቢሆን ቁጥጥሩን ደግሞ እንዳንጠላው የሚያደርገን ይሄ የቤተሰባዊ የፍቅር ነበርና እሱ ነገሩ ደስ ይለኝ ነበር። ከተማሪዎች ግን እማረሳት አንድ ልጅ ነበረች፣ ቤተልሔም ሜጀር የምትባለች ከናባቷ ሰምታውዛለ። እሷን ማረሳበትን ምክንያት ግን ላስታውሳቸው። አጋጣሚ አባቴና አባቷ ይተዋወቃሉና አንዴ ስፖርት ፒ ፔሪድ አለ አይደል? ስፖርት ክላስ። ስለዚህ ዩኒፎርም ትቀይርና ታይት ቲሸርት ምናምን አድርገህ ትመጣለህ። እሷ ያደረገችውን ቲሸርት ወደድኩትና ማን ቲሸርት አልኩኝ ታይት ወደድኩትና አባቴን ቤት ስቀባ እንደ ቤተልሔም ሜጀር አይነት ታይት ግዛልኝ አሉ። አይ ቲንክ የመጨረሻውም ጊዜ በጣም የተገረፍኩት የዛንከር ይመስለኛል። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ብሎ አባቴ በጣም ነው የቀጣኝ። እንዴት እንት ያለሽ የራስሽን ነገር ነው እንጂ መጠየቅ ያለብሽ እንደ እንትን አይነት ነገር እንዴት ግዛልኝ ትይኛለሽ ብሎ በጣም ነው የቀጣኝ። ከዛ ተቀመቀጣቴ ወዲያው አልቆየም። ትኩሳት ምናምን ይዞኝ ብቻ 3 ቀን ትምህርት ቤት ቀረው። የፈለኩትን ታይት ገዝቶ አመጣልኝ። ግን ያንን ታይት ጠላሁት። ከዛን ጊዜ በኋላ ግን ጠይቄ አላውቅም እና እሷን ማረሳት በዛ ነው እስከዛሬ። ቤተልሔም ሜጀር የት ነው ያለችው? ይሄ እኔ አላውቅም። እኔ እንጃ። እንደውም ምናልባት አባቴ የሚያውቁን ትጠይቋለሁ እያልኩኝ እንደውም እያሰብኩኝ ነበር። አነሳዋለሁ አሁን ካስታወስከኝ ቀር መጠየቅ አይቀርም። ግን በዛ አረሳትም። ከዛ ደግሞ ዴሊስ የምትባልሽ ከነ መልኳት እዚህ ይለኛል። አባቷን ስም አላውቀው። ይሄ ኬጂ ነው አይደል የምትነግሪኝ? ከኬጂ እስከ ሁለተኛ ኦልሞስት 5 ዓመት አካባቢ ነው እዛ የተማርኩት። የቆየ ነው እዛና እነዚህን በጣም አረሳም ነው። መምህራኖች ባልና ሚስት የመሰሉሽን ቲቸር ዮሴፍ መምህራችን ነበር። ማዳም ደግሞ ዳይሬክተሩ ትምህርት ቤቱ ነበረች። ቲቸር ዮሴፍ ግን አት ዘ ሴም ታይም ዳይሬክተርም ሆኖ አብሮ ያግዛታል። እውነትም ባልና ሚስት ይመስላል። ያው እናጠራለን። ከዛ 3 እና 4 እንዳልኩ ኩየር አድቬንቲስት ነው የተማርኩት። ኩየር አድቬንቲስት በጣም ብዙ ሜሞሪ ነበረን። ትምህርት ቤቱ ግቢው፣ የትምህርት ስርዓቱ ምናምን በጣም ደስ የሚል ጊዜ ነበረን። እዛ ሞር ከተፈጥሮ ጋር በጣም እንድንገናኝ ሄደህ የምታኮን አካባቢውን ካወቀው የራሱ እርሻ ቦታ ያለው ከዛ ትንሽዬ እንትን ነበረው ወንዝ ነገር ነበረው። ከወንዙ ውስጥ ሁሉ ትንሾች አሳና ወጣና ቤት ሄደን በጣም ብዙ ምግብ እየሰጠናቸው የሞቱብን ነበር ምናምን እና ከትምህርት ደግሞ የበለጠ ህይወትን የተማርኩት ደግሞ እዛ ይመስለኛል። ሰው ልጅ በቃ እንደዚህ ይሄ የግብርናውን ህይወት የገጠሩን ህይወት አልኖርኩበትም፣ ግን በትንሹ እዛ አካባቢው ላይ ስለነበረን እሱን እንዳውቅ አድርጎኛል። እዚህ ስነማንን ታስታውሻለሽ? ኩየር አድቬንቲስት አብዛኛው ሰው እንደ ቤተሰብ ነበር። ሻሸመኔ አካባቢ አብዛኛዎቹ የመጡ ናቸው። እኔና ወንድሞቼ ምዛ ስለነበሩ ሞር ሻሸመኔ የምናውቃቸው አሁንም ያሉ ሰዎች ናቸው። እዛ አካባቢ ነበሩ። ከክፍላችን ልጆች ግን ማረሳት አስቴር ለታ የምትባለቻለች። አቶ ለታ የሚታወቁ ሰው ናቸው። አይ ቲንክ ፖለቲካሊ አክቲቭ ነበሩና የእሳቸው ልጅ አስቴር ለታ ትባላለች። እሷ አሁን አሜሪካ ነው የምትገኘው። እሷን በጣም አረሳትም ነበር። ማረሳት ደግሞ እሷ የራሷ እኔ ትንሽ ፋሽን ደግሞ ያወቅኩትም እሱ ሌላ ደግሞ በጣም ስታይለኛ ነበረችና ደስ ትለኝ ነበር። ጸጉሯን በየጊዜው በጣም ትቀያይር ነበር። ኢንስፓየር ታደርገኝ ነበር። ደግሞ ይሄ ጸጉሬ እንደዚህ ባደርግ ምናምን የሚለውን ነገር ያሳየችኝ እሷ ትመስለኛለች። እኩያችን ናት፣ አንድ ክፍል ነን። ግን ከየት እንደገባት አላውቅም። በጣም ዝንጥ ብላ ነበረ በዛ በ3ኛና በ4ኛ ክፍል የምትመጣው። እሷን አረሳት። አሁን እንትን ነው የምትኖረው ሚኒሶታ። የ3 ልጆች እናት ሆናለች። ሪሰንትሊ እንደውም አሜሪካ ሄድኩ ጊዜ እንገናኛለን ተባብለን ሳላገኛት መጣሁ እንጂ አስቴርን አረሳት። እዚህ እስከ መምህራን እነ ማንን ታስታውሻለሽ? ከኩየራ እውነት አላስታውስም። በጣም አስተማሪዎቹ በላይ አይ ቲንክ ሌላ ነገር ዲስትራክት አድርጎኝ ነበርና ብዙ ከመምህራኖች ትዝ የሚለኝ የለም። ፊዚክስ አስተማሪያችን ኃይለኛ ስለነበረ እሱን አረሳውም፣ ግን ስሙን አላስታውስም። አዲስ አበባ መጣን ብለሽ ነበር ቅድም ያቋረጥኩሽ። አዲስ አበባ ስንመጣ ደብል መምታት የሚባል ነገር ታውቃላችሁ? ደብል መታውና 5ኛ ክፍልን ሳልማር 6ኛ ክፍል ነበር የገባሁት። ውጤቴ ጥሩ ነበረ አጋጣሚ ሆነ የዛን ጊዜ። ስለዚህ 6ኛ ክፍል አስገባችኝ። ሊትል ፍላወር የሚባል ትምህርት ቤት ቀበና አካባቢ ነበር። እስከ 6ኛ ክፍል ነው ትምህርት ቤቱ። የመጨረሻው ክፍል የኛ ክፍል ነበረ። ሁሉም ተናናሽ እህቶቼ ምናምን ሁላችንም እዛ ገባን።
እኔ ግን ስገባ 5ን ዘልዬ ከአራተኛ ክፍል ከኩየራ ወጣሁኝና 5ን ዘልዬ 6ኛ ክፍልን አዲስ አበባ መጣሁ ማለት። ከዛ ሊትል ፍላወር ከተማርን በኋላ 1 አመት እዛ ተማርን። ከዛ በኋላ ትምህርት ቤቱ ብዙም አልቆየም፣ ትንሽ እንዳልኩ ነው እስከ 6ኛ ክፍል ነበር የነበረው። ከዛ 7ኛና 8ኛ ክፍል 4 ኪሎ የሚገኘው ቅድስት ሥላሴ ካቴድራል አራተኛ ክፍልን እዛ ተማርኩ። እናቴም እዛ ነው የተማረችው፣ ሥላሴ ነው የተማረችው፣ የሥላሴ ተማሪ ነበረችና ታውቀው ስለነበረ ያው የቤተክርስቲያን ስርዓትም ነበረውና እሱንም ትፈልገው ነበርና እዛ አስገባችን። 7ኛና 8ኛ ክፍልን ቅድስት ሥላሴ ካቴድራል ጨረስኩኝ። ከዛ በኋላ 9ና 10ን ደግሞ ግሬስ የሚባል ትምህርት እዚህ ጎተራ አካባቢ። እስቲ እዛ ላይ እንቆይና 8ኛ ክፍል ላይ እንቆይ። 8ኛ ክፍል እንቆይ። ያው ሥላሴ ገባሽ። ሥላሴ ገባሁ 7ና 8 እንዴት ነበረ? ሥላሴ ደግሞ ሌላ ነው። ሥላሴ ሌላ ነው ከለመድኩት እኔ እስከዛ እስከመጣሁበት አይነት አይደለም። ለየት ይላል። ትንሽ ስትሪክት ነው። ይሄው ቀዩ ነው ዩኒፎርሙ? አው ቀይ ከታችና ከላይ ሰማያዊ ሹራብ ነጭ ሸሚዝ። እዛስ ቲሸር ማንን እናንሳ? ቲሸር ታደሰ። ቲሸር ታደሰ ያባታቸው ስም ማን ነው? አላስታውስም። ቲሸር ታደሰን ግን የሥላሴ የተማረ ሰው የማያውቃቸው አለ ብዬ አላስብም። ዩኒት ሊደር ነበር። ለምንድን ነው የታቸው በተለየ መልኩ ዛሬ ድረስ ያረሳሻቸው? ኃይለኛ ሆኖ ነው የምትወጃቸው? ልክ ነበሩ። በጊዜው እኮ እንደዚህ አይነት አሁን መምህራኖቻችንን በሰዓቱ በወቅቱ እኮ አፕሪሼት አናረጋቸው። ካለፈ በኋላ ግን ልክ ነበሩ ትላለህ። የሆኑ ማንነቶቻችን የተሰሩት በእነሱ ስለሆነ ነግረሻቸው ታውቂያለሽ? ብታገኛቸው ትነግሪያቸዋለሽ? በጣም ደስ ብሎ ምን ታያቸዋለሽ? ያመሰግናቸዋለሁ። ዲሲፕሊን እኮ ቲሸር ታደሰ ዛሬ ይሄ ማመስገኛ ፕሮግራም አይደል? ቲሸር ታደሰን በጣም ነው ማመሰግናቸው። ስማቸውን ጠርተሽ ቲሸር እየሰሙ ይሆናል። እሺ ቲሸር ታደሰ እንግዲህ በአጋጣሚ አግኝቼ ተገናኝተን ባመሰግኖት ደስ ይለኝ ነበር። ኃይለኛ ነበሩ፣ ግን ኃይለኝነቱ እኛን ለማነጽ ነበረ። ግን ከልብ አመሰግኖት። በእናንተ ጊዜ 6ኛ ክፍል ሚኒስትር ሰዓት አልነበረም? አዎ 8ኛ ክፍል ግን ሚኒስትሪ ነበር። 8ኛ ክፍል ሚኒስትሪ ነበር፣ 10ኛ ክፍል ማትሪክ ነበር፣ 12ኛ ክፍል ማትሪክ ነበር። ሚኒስትሪ የተፈተናችሁ ሚኒሊክ ነበር መሰለኝ አይደል? ሚኒሊክ ነበር ይመስለኛል። የሻይ ብር ተሰጠኝ እንጂ በደንብ እንዴ ብር ብዙ አይሰጠንም። አዲስ እርሳስ፣ አዲስ እስክሪብቶ፣ ኮምፓስ ስታዲያ ኮምፓስ አሁን ያቋለው ጊዜ ባናና ነው የገዛሽው? ፖፖቲ አንተ ደግሞ ባናና እንዴ ችጋራም ነው። ከዛ 4 ኪሎ ጆሊዋር እዛ መሪዳ ጁስ ቤቶች ነበሩ። አሁን አሁን መፈረሱ። በቃ እዛ አካባቢ ነበረ ጁስ ቤት። አይ መንበር ሾክን በሾክ ነው የበላነው። አትክልት በጁስ ነበር የበላነው ሁሉ። የ8ኛ ክፍል ሚኒስትሪ ዝግጅትሽ ምን ይመስል ነበር? እኔ እውነት ለመናገር ጎበዝ ተማሪ ነኝ ብዬ አላስብም ነበር። ያው ግን እኛ ቤት መውደቅም ዝቅ ያለ ውጤት ማምጣትም አማራጭ አይደለም። እኔ እናቴ መውደቅ ከወደቅኩኝ የማውቀው እናቴ እንደምትገለኝ በቃ ገላኝ እንደ ቀብሬ እንደሚዘጋጅ ነው የማውቀውና እሱ አማራጭም ስላልነበረ በጣም ሲሪየስ ስለሆኑ እኛ ቤት ያው ትምህርት ላይ በተለይ ሴት ልጅ በጣም መማር አለባት ብለው የሚያምን ቤተሰብ ነውና ያለውኛ ቤተሰቦቼ እንደዛ ናቸውና እሱም ስለነበረ በጣም ሲሪየስሊ ነው ተዳደረኩት። ግን እንዳልኩ ነው በቃ እንደው እነሱ ደስ እንዲላቸው ነው እንጂ በቃ ሚኒስትሪ ልፈተን ያጣናለሁኝ ምናምን ይሄ ያኔ ደግሞ ምናምን ሚኒስትሪ ዝግጅት መጽሐፍ ነበር እሱ በጣም ሰራለሁ ምናምን ግን ትንሽ ሰዓት ነው ያን ማድረግ የምችለው። ከዛ ልቦለድ ማንበብ በጣም ደስ ይለኝ ነበር። የህልም ምሻት የሐዲስ ዓለማየሁ መጽሐፎችን ምናምን ያኔ ያነበብኳቸው እየተከራየሁ በጣም ወዳቸው ነበር መጽሐፎቹን። አማርኛ አስተማሪያችን ለሱ ትልቁን አስተዋጽኦ ያደረገ ይመስለኛል። በሳምንት አንድ ቀን አርብ ክላሷን ልቦለድ መጽሐፍ ነበር የሚያነብ። ሳምንት ደርሶ እስኪደርስ ድረስ አቋርጦን የተወሰነ ገጽ ያነብልንና በቃ ከዛ መከራ ነው ያን መጽሐፍ ፍለጋ። ደግሞ 4 ኪሎ አካባቢ ወደ ቤት ስንሄድ መጽሐፍ ሽጦች ምናምን ነበሩ። ያ ጊዜ እኮ ቤታችሁ የነበረ ወርቅ ጊዜ ነው። ቀበና ሥላሴ የምንባረበት አሁን በዛው ናችሁ አይደለም? ያኔ አያቴ ቤት ነው የነበርነው። አሁን ቤት እናቴ ሰርታ ወደ ላፍቶ ገብተናልና ከዛን ጊዜ በኋላ በቃ ቀይራል ሰፈር። 9ኛ ክፍል ስንገባ ሰፈር ቀይራል። 2 አመት ነው የኖርነው እዛ። ግን በቃ ለኔ ደስ የሚል ጊዜ ነበር። በጣም ደስ የሚል ጊዜ ነበርና በጣም ደስ ይላል። የምወደው ታይም። ታዲያ ሚኒስትሪ ስንት አመጣሽ? 94.2 አጥብጭብልኛል። እሺ ሥላሴ መማር ከጀመርኩ በኋላ ፈጽሞ ማረሳው የምትሆን አጋጣሚ ወይም ደግሞ ማትረሹን ነገር ንገሪኝ። ማረሳቸው የትምህርት ቤት አጋጣሚዎች ሚኒስትሪ ልንፈተር ስንል ሙሉ ስም ፎርም ይሞላ ነበር የምታስታውስ ከሆነና ሁሌ ይሳቃል። አይተህ ከሆነ በስም በተለይ እሺ አያስም እንስማ ዛሬ። የኔ እንኳን ሉላ ገዙ ወልደ ገብርኤል ነው። ግን ሌሎች ስሞች ነበሩና አይ ቲንክ ትንሽ ደግሞ ነበርኩ ትንሽ ሙድ ለመያዝ በጣም በሞክር ሰው ነበርኩ። ያስቀኝ ነበር ሰው ላይ ሄጂ ባደለም እስቃለሁ። በጣም እስቃለሁ። በቃ ያስቀኛል እንደዚህ አይነት ነገርና እሱን ከትምህርት ቤት ትዝታዎች አረሳቸው። እንደውም ያ ስም እኮ ሲጠራ ስም ከና አባት ለምሳሌ ግርማ ፍሳልና
የአያት ስም ቆይ መምህር መጣው እዛው ቁጭ ብለህ በጣም ብዙ እንደዚህ አይነት ተማሪዎች ነበር ሲልኝ እዛው ቁጭ ደግሞ መምህራኖች ያውቀው መሰለኝ እዛው ቁጭ በይ ግን በኋላ ላይ ቲንክ ሴንሲቲቭ የሆነ ሲመጣ እሺ ብሎ ፈቀዱ ስም ነገርና እሱ በጣም ያስቀኝ ነበር። በጣም ከሚገርመኝ ስም ከዛ በኋላ እኔ አውቄው አይደለም ግን የሚታወቅ ሰው ነው ላንሳው ይፋጃል እሳቱ ተሰማ እስካሁን ድረስ ከአፌ የማይጠፋ ስም ይፋጃል እሳቱ ተሰማ እሳቱ ተሰማ ልጅ ነው እንግዲህ ይፋጃል። በቃ ስም እንዴት ዲፕ እንደነበረና ሰዎች እንዴት ሚኒንግፉል እንዲሆን እንደሚፈልጉ ነው የተረዳሁትና ያልኩኝ በቃ አንዳንድ ነገሮችን ኮንሲደር አታረጋቸውም ያው ከሁኔታዎች ጋር ምናምን አስበህ ነው ስም የምታወጣውና እንደዚህ ነገሮች ይመስለኛል ያኔ ያው በዛ እድሜያችን ከዛ የተሻለ ብዙ ነገር ልናደርግ አንችልምና እሱ ነው የማይረሳኝ። ይሄ የአይን ፍቅሩስ የፍቅር ደብዳቤ አልተጻፈም? ይኖራል እንደዚህ አይነት ነገር ይኖራል ግን ነበራል እያልሽ ነገር እንጂ አይ ስም ጥሪ እንዳትለኝ እንጂ ይኖራል። ያው እንደዚህ አይነት የስንተኛ ክፍል ነው የምትነግሪኝ? 8ኛ ክፍል። ታዲያ 8ኛ ክፍል ስም ቢነገር ምን ችግር አለ? አይ ግድ የለም ተው ይለፈኝ እኔ ሰው አታስጠራኝ እንዴ እኔ መስሎኝ ነው እንጂ ምናምን ቢለኝ ሰው በኋላ ግን ያስቀኝ ነበረ። በቃ ትተያያለህ በሩቁ ከዛ በኋላ ደግሞ ኮስተር ማለት አለ ቅብርር ማለት ትፈልጋለህ ምናምንና ደስ የሚል ነገር ነበር። ያው እድሜውም የተወሰነ ነገር እንዲሰማን የሚያደርግበት እድሜ ነው። ወደ ጉርምስና የሚኬድበት እድሜ ነበርና ከዛ ግን በጣም ደግሞ የሚገድቡን ነገሮች አሉ ቤት ውስጥ። አንደኛ እንዲወራባ አትፈልግም፣ ሁለተኛ ነገር ደግሞ ቤተሰብ ቢሰማስ የሆነ ነገር ቢሆንስ ብለህ ትፈራለህና ደስ ቢለኝም ግን ደፍሬ ገፋ ያረኩት ነገር አልነበረም። ግን ደስ ይላል እኮ በቃ መወደድ ምናምን የሆነ የሚሰጥህ ነገር አለ አይደል እውነቱን ስናወራ። ስለዚህ ያ ነገር ነበር እንደማንኛውም ተማሪ ደስ የሚል ሚሞሪ ነበረው። 8ኛ ከዛ ክፍል በታች የለም ትዝ የሚለኝ ነገር የለም እውነት ለመናገር እንደው ምን በጣም ሴት መባል ተማሪ ነኝ ግን አልነበረም እንደሱ ትዝ የሚለኝ የለም። በቃ 8ኛ ክፍል ላይ ግን ይሄ በቃ ባይ ሁለቱንም ሳይሳካ ቀረ እንጂ አጉል ኢጎ ያዘኝ ነው። አንቺ ግን ወደሽ ነበር? ደስ ብሎኝ ደስ ብሎኝ ነበር። ከዛ ግን ምን ሆነ መሰለክ እሱማ አውቃለሁ ግን አጭር ነበር በጣም እና እኔ ረጅም ነበርኩ በቃ ቁመቴ በጣም የተመዘዘ የመጣበት ጊዜ ነበርና እሱ ነገሩ ይደብረኝ ነበር። አጭር ስለነበረ በቃ ሰው ሲያይ ምናምን ምን ይለኛል ነገር ልጁ ደስ ይላል ግን ቁመቱ ወይ የቁመት ነገር ቀጠለ ይመስለኛል። ከዛ እኔም ረዘምኩ እኔን ደስ ምናቸው አዳጥሮቹ መሰለኝ ግን ጥሩ ነበር ብቻ እግዚአብሔር ይመስገን። ገርመኛል የእውነቴን እኮ ተከተለኝ ይሄ ነገር። ከዛ ከአንዳንድ በቃ የልጆቼን አባት ሳገባው ረጅም ሰው ነበር። አይ ቲንክ ያልተደረደርኩበት እሱም ይመስለኛል። ይሄ ውይ እሰይ ተመስገን ምትል ነገር የለም ፋይናሊ እኔ ክፋት አናግረኝ ተው እና እሱ በጣም ይገርመኛል። በቃ እንትን መሰለኝ የሆነ አይ ዶንት ኖ ረጅም ወንድም አጭር ሴት ይወዳል ይባላል። ረጅም ወንድም አጭር ሴት ይወዳል ይባላል። ብዙ ሰዎችም ደግሞ እኛ ምን አይነት ሴት ነው የምንወደው? እኩያችሁን ያው መካከለኛ ነህ አንተ እሺ ብዬ ላንሳውና መካከል ረጅም ወንድ ግን አይተህ ከሆነ በጣም አጭር የምትባል ሴት ብዙ ጊዜ አብሮ ያለው ግን ወንድና ሴት ሲሆን አይደብረንም። ሴት ስትሆን ግን ከባድ ነው። እሺ እንግዲህ ሚኒስትሪ አልፈሻል። 9ኛ ክፍል የተመደባቸው ከዛ እኮ ምደባ የለም በቃ እኛም ሰፈር ቀየረን። ስለዚህ ወደ ግሬስ ገባሁ። ግሬስ ስንተኛ ክፍል? ግሬስ 9ኛ እና 10ኛ ክፍል። እሺ እዛስ እንዴት ነበረ? ያም ጥሩ ነበረ። ታምቢ የሚባል እንደገና ደግሞ ህንዳዊ ነው ባለቤቱ የነበረው። ስለዚህ እሱ ደግሞ ኃይለኛ ነበር። እንደ ቲሸርት አደሰ ነበር በቤት ታምቢ ጎበዝ ነው። ያው ኃይለኛ ነበር፣ በጣም ተጋራፊ ነበር። የሚገርምህ ግን አሁን እኛ ጋር የተማረች ልጅ አግብቶ 2 ልጅ ወልዷል። እውነት ከሷና ይገርመኛል እንዴት ሆነ ብዬ ሁሌ ይደነቃለሁ። ለምን ተገረምሽ? ሰው ከተዋደደ ካመነበት እድሜ በተለይ እድሜዋ ከደረሰ ሴት ልጅም ወንድ ልጅም ኮንትሮል የምናደርገው አይደል። ሉላ 9ኛ እና 10ኛ ክፍል ግሬስ ተማርሽ? 10ኛ ክፍል ሚኒስ ማትሪክ ነበረ። ያው አለፍኩ። 2.85 ነው መሰለኝ አመጣሁት ያኔ። ማለፊያው 2.1 ነበር ለሴቶች ይመስለኛል። ያው ትንሽ ወረድ አለ ከሚኒስትሪ ወረድ አለ ትንሽ። ከዛ ያው ቀጭ አይቀርም ቤት ውስጥ እናቴ በጣም ቀጭ መገረፍ እንደዚህ በታቀጭ ቀጭ ሳይሆን ያው ይሄ ቤት ውስጥ መቀጣት ደስተኛ አልነበሩ። ታችን በጣም ተናደደች። ብዙ ኤክስፔክት ታደርግ ነበርና ትንሽ እሱን ታደረጋት። ግን ያው አልፍ ያለው ስቲል። ስለዚህ 11ኛ ክፍል ገባሁ። 11ኛ ክፍል ደስ የሚለኝ ነገር በቃ እዛ ላይ መርጠ ነው የምትገባው። እኔ የሳይንስ ተማሪ አይደለሁም በቃ አይደለሁም። ምንም ፊዚክስ አልወድል ኬሚስትሪ እግዚአብሔር ይመስገን። ይሄው ማትስም ግዴታ ሆኖብኝ ነው እስካሁን የገፋሁት። ያው ትምህርት አልወድም አይባልም። አሁን ላይ ልጆች ከወለድኩኝ በኋላ አልወድም አይደለም ፈራለሁ ልጆቼም እንደሱ እንዲሉ ስለማልፈልግ ግን ከዛ ደስ አለኝ የመረጥኩትን ነው። ሶ የአርት ተማሪ ነበርኩኝ።
ጂኦግራፊም ሂስትሪም ደስ ይለኛል። ስለዚህ ምርጫዬ ስለነበረ ትንሽ ጥሩ ነበረ። ደስ ብሎኝ በደንብ የተማርኩበት ጊዜ ነበረ 11 እና 12 እንግዲህ በዛ መንገድ ነው ደግሞ ሄደ። ብዙ ነገሮች በየዋህነት በገራገርነት ነው የምናረጋቸው። ከዛ ደግሞ እግዚአብሔርን ስለጠበቀን ያው የምንጠፋበትም ጊዜ እኮ ነው አይደል? እንደዚህ አይነት ጊዜ ላይ ግን የሱም ጥበቃ ታክሎበት እግዚአብሔር ይመስገን እነዛ ጊዜዎች አለፍናቸው። ግን ጊዜውም ደግ ነው። ሶሻል ሚዲያ ለመኖር በጣም አፕሪሺየት ማድረገው ጊዜ ነው። ስልካችንን ፎቶ ከመነሳት ውጪና ዘፈን ከመስማት ውጪ ለያ ነገር አንጠቀመውም ነበርና ያ ደስ ይለኝ ነበር። ዘፈን ነበር በብሉቱዝ ምናምን እንቀያየረው ስልክ ነበር። ከዛ ዘፈን መቀያየር ነው፣ ስልክ አይነት ማየት ነው፣ የስልክ መጥሪያ መቀያየር ምናምን የነበረው ያኔና እወደዋለሁ እሱን ጊዜ። ለምን ምንም እንዳናቃርጉና በአንድ አይምሮአችን በንጹህ አይምሮአችን አንድ ነገር ላይ ብቻ ፎከስ እንድናረግ አድርጎ ስለዚህ ለኔ ጥሩ ጊዜ ነበረ። ግን ከዛ ደግሞ ከኛ ደግሞ ባለፈ መምህራኖቻችን እንዳልኩት በየጊዜው አስተዋጽኦ ስለነበራቸው ያን ጊዜ ላይም ትልቅ አስተዋጽኦ አድርገውልናል። 8ኛ ክፍል መሽኮርማም ካለ 10ኛ ክፍል አልነበረም። እውነት አልነበረም። ያራተይ እንትን ሆንኩኝ ማቹሪቲ በጣም በዛ መሰለኝ እኔ ሲሪየስ ሆንኩኝ። ከዛ ይሄ የሞዴሊንጉም ነገር ምናምን ላይ ስለነበርኩኝ ቢዚ ነበርኩኝ። እውነት ለምን ሞዴሊንግ ያኔ ነው እንደጀመርሽው? አዎ መጀመር ሳይሆን ፍላጎት ነበር። ያው እንግዲህ ላይ ውድድር ተዘጋጅቶ ከቤተልሔም እሷ እርሾ ጣለች ነው ወይስ ድጋሚ? አይ ነበረኝ። አሁን ሳስበው ነው ዛሬ ላይ ነው እንጂ እኮ ታይታይተ በዛን ጊዜ ልብስ አይተ እንደዚህ አይነት ልብስ ይገዛልኝ ምናምን ለማለት ሁሉም ሰው የሚያደርገው ነገር ነው ብዬ አላስብም። አይ ዶንት ኖ ሊሆን ይችላል፣ ግን እኔ እንደዛ አላምንም። ይሄኛው ግን ሲመጣ እንዳልኩት ቁመቴ ረዘመ ምናምን ግሬስ እያለው ይሄ በማን ወጥተሽ ነው ቁመት? አባቴ ረጅም ናቸው። አዎ በጣም ረጅም ነው። አሁንም ከኔ በደንብ ይረዝማልና አባቴ ነውና ያ ጊዜ ትንሽ በቃ ፍላጎቱም እያደረ ምናምን ስለመጣ ግሬስ ውስጥ ውድድር ተዘጋጅቶ ቁንጅና ውድድር ተካፍዬ ነበረ። ምንም ውስጥ አልገባም ምናምን እነዛ ነገሮች ተጀመሩ ማለት ነው። ስለዚህ በቃ ከትምህርት ውጭ አለኝ ቢዚ የሚያደርገኝ ጭንቅላቴ። ይሄ እንቅስቃሴው እዚሁ ግሬስ ነው። ግሬስ ተጀመረ። እሺ 10ኛ ክፍል ውድድር ላይ አልገባሽም? ሞዴሊንግ ነበርኩኝ 10ኛ ክፍል ማነው 9ኛ ክፍል ግሬስ ጀመርኩኝና 10ኛ ክፍል ካቴድራል ትምህርት ቤት ተወዳድሬ አሸነፍኩ። 1500 ብር ተሸለምኩ። 1500 ብር ታዲያ በድሮ እሱን እኮ ነው 1500 ብር የዛሬ ስንት ዓመት እንግዲህ ያስቡት። መሬት ገዛሽ? አይ እንደሱ አይደለም፣ በርገር ይበላልበት ባይዘው ኩዊን በርገር የምታስታውሱት ከሆነ። ከዛ ደግሞ ለብዙ ሰው ቃል ገብቻ አይ ቲንክ ወደ 10 ሰው ምናምን ጋበዝኩኝና 700 ብር ነው 600 ብር ከፈልኩኝ ለ10 ሰው በርገር ጋብዤ 600 ብር መሰለኝ የከፈልኩ። ከዛ የቀረው ትንሽ ብር ቀረኝ። በጣም ተናደድኩኝ። እሺ ብሩ በአንድ ሄደብኝ። ደግሞ ሲሸለም ብሩ እንደዚህ ተቆጥሮ በካሽ ነበር የተሸለምኩት። ከዛ በኋላ ከግሬስ በኋላ አሸንፌ ተሸለምኩኝ። ብር 1500 ብር ክራውኑ ይሰጣል ምናምን። ካርኒቫል ነገር አዘጋጅተው ነው አልተመለሰም። ያው የትምህርት ቤት እኮ ነው ካርኒቫል አዘጋጅተው ካቴድራል ሄጄ ተወዳደርኩት። ትምህርት ቤት ነው። ከዛ ከካቴድራል በኋላ ዝነኛውሽ ያው እሱ ሃይ ስኩል አካባቢ ትምህርት ቤት ውስጥ። ከዛ ቀጠሌ ነገሶ ስገባ ሚስ ሃይ ስኩል መጣ 11ኛ ክፍል ሆኜ የመጀመሪያ በደንብ በትልቁ የመጣ ውድድሬ እሱ ይመስለኛል። እና 11ኛ ክፍል ሚስ ሃይ ስኩል ሊሴ ገብረ ማርያም ነበር የተዘጋጀው። አንድ 10 ትምህርት ቤቶችና 12 ትምህርት ቤቶች ተካፈሉና አሸነፍኩ። አንደኛ ወጣ። የሚያምር ዋንጫ እስካሁን ድረስ አለኝ እሱንና ከዛ በኋላ ክራውን ተሸለምኩኝ። ያኔ ዲዛይነር ማፊን የምታውቁት ከሆነ ማፊ ያን ዛሬ የለበስኩትን ቀሚስ ማፊ ሰራችልኝ። በጣም የሚያምር ቀሚስ ነበረ። በቃ ተጀመረ። ወደዚህ ግን እንዴት ነው የገባሽው? የመራሽ ሰው አለ እንዲህ ብታደርጊ ብሎ ወይስ እንደሱ ብታደርጊ ያለኝ ሰው የለም? ሁሌ ይሄንን ነገር አነሳዋለሁ በተደጋጋሚ። እኔ ስለምፈልገው እኔ ነኝ እየፈለኩት የምሄደው። ተማሪ ያለሽ ያውም ገና 10ኛ ክፍል ነሽና እንዲህ አይነት ነገሮች ውስጥ መሆንሽን ወላጆችሽ እንዴት አዩት? አልተቃወሙ? እናቴ ምንድነው ወደ እናቴ ልመለስና ውቢት ኢትዮጵያ የሚለውን ረጅም ጸጉር ያላትን ማስታወቂያ እሱ ማስታወቂያ እናቴ ነበረች ልትሰራኝ ነበር ስላሴ ስትማር እና ቤተሰቦቿ አከልክሏት ነው። በቃ ሰዎቹ መንገድ ላይ ሲደርሱ ጸጉሯ በጣም ረጅም ነው እናቴና መንገድ ላይ ስትሄድ አይቶ አገኟትና አፕሮች አድርገዋት መስራት ፈልጋ አያቴ ያስታውሳሉ እንደማትበላ እንደማትጠጣ አድርጋ ስብርብር አድርጋ ቁጭ አድርጋት ነው እናቴ ያንን ነገር ያልሰራችውና እሱን ስለምትረዳ በዛ ምክንያት ፌል እንዳረግ አትፈልግም። ያው ኮንትሮል እያረገችኝ ግን የምፈልገው እንዳረግ ታግዘኛለች። ግን ሁሌ አብራኛለች። የሄድኩባቸው ውድድሮች ላይ ለስራ በሚሄድባቸው ቦታዎች ላይ አብራኝ እነሷ ነች ሰዎችን የምታናገረው ሁኔታዎችን የምታየው which በጣም ደስ ይላል። ወደ እናትሽ ነው ቅርብ ነሽ ማለት ነው? በእያንዳንዱ ለአባቴ በጣም ቅርብ ነኝ። አባቴ በወቅቱ አጋጣሚ በተፈጠረ ነገር ሀገር ውስጥ አልነበረምና የሆነ ያህል አመት ስላልነበረ ነው እንጂ ከአባቴ ጋር በጣም ቅርብ ነኝ።
በጣም የአባቷ ልጅ መባል ልጅ ነኝ ግን እናቴ ለምስጋና እንደምትሽ ቢከፈት ማንን ያስቀድማል? በጣም ሁለቱንም ወዳቻለሁ ግን ስስፋርቴ ነው ወጣበት ይሄ ቶሎ እናቴን አንደርስታንድ ማረጋታለሁ እንደ ልጅም እንደ ጓደኛም ያንጎና ነው የወለደችልና እንደሱ ረዳታለሁ። የአባቴ ግን ይለያል በቃ እንዳልኩ ነው። ቅድም ጀምሮ በመንግግሮች ላይ ያለኝና አባቴ ለነበረ እና እንትና በቃ ሞራል ናቸለን ያው እኔ አባቴ በጣም ሳቸውን ሳመስግንሽ ታውቂያለሽ ወይ ሁሌ በእውነት እኔ አባቴ ጊዜ ቴክስት አደረግለታለሁ ምናምን በያ እንደው ቢቢኤስ ቴሌቪዥን ላይ ቀርቦ ከዚህ በፊት በጣም አመስግኘዋለሁ። ታዲያ ምን አለኛ ላይ ብታሪያቸው በደም አረ አባብዬ አባቴ በጣም ነው የምወደው ያውቀዋል በደም አባብዬ በጣም ነው የምወደው በጣም ነው የማከብረው ሁሉ ጊዜ ብርታቴ ነው ብዙ ጊዜ ነግሬዋለሁ። 9ኛ እና 10ኛ ክፍል በዚህ ሮፍናን ክላስሜታችን ነው ማን ሮፍናን እንዴት አላለሳ እንዳላልፈ ብዬ ነው ሲለኝ ነው። አንድ ክፍል ነበራችሁ? ከኔ ጋር ሳይሆን ከህቴ ጋር አንድ ክፍል ነበር። እህትሽ ነቢያት ናት? ከኔ ጋር አንደኛው አመት ላይ አንድ ክፍል ነበር ነው። ማን አስታወሰ? እሱ አስታወሰ? አሁን አንቺ አልተገናኘንም እንደዚህ ፊት ለፊት በደንብ እኔ እንጃ እኔ አስታውሳለሁኝ ስለማረሳው ጸጉሩ እንደዚህ አልነበረም ምናምን። ከዛ በኋላ ዲጄ ሲሆን ይዘፍን ነበር? በፍጹም ባስኬት በጣም ይጫወት ነበር። ዘፈን እኔ ሲዘፍን አላውቅም። እሱ ብቻም ሳይሆን ከዛ በኋላ ዲጄ ሲሆንም ገርሞኝ ነበር። ከዛ በኋላ ዩኒቨርሲቲ ነጥብ መጣ። መቀሌ ገባሽ። ከማይ አለና ብለን እንቀጥል። እሺ መቀሌ ሌላ ነው። ምርጫሽ ነበረ ወይስ አገር? ያው የመጀመሪያ ምርጫ አዲስ አበባ ነው። የቀረቡ ሀገሮችን መረጥኩኝና አይ ቲንክ 3ኛ ምርጫ ይመስለኛል መቀሌ። ትምህርት ቤትም እንደ ዩኒቨርሲቲም ጥሩ ዩኒቨርሲቲም ነው ይባል ስለነበረ ምርጫ ውስጥ ነበረ ግን ይደርሰኛል ብዬ አላሰብኩም። ደረሰኝ። መቀሌ ተመደብኩ። ምን መረጥሽ? ሳይኮሎጂ። በተፈጥሮ ያው ሁላችንም ሰዎችን የምንረዳበት የሆነ ኢንስቲንክት አለን አይደለ? እኔ በተፈጥሮ በጣም ሰው ሪድ አደርጋለሁ። አይቼ እንደዚህ አይነት ሰው ነው ያልኩት ትክክል ሆኖ አገኘዋለሁ ብዙ ጊዜ። ከዛ ኢንትረስትድ ሆንኩኝ ፊልዱ ላይ ነው። ሳይኮሎጂ ነበር የመረጥኩትን አግኝቻለሁ እግዚአብሔር ይመስገን። ከዛ ግን ያው የተማርኩኝ እያለ ልክ ዩኒቨርሲቲ ልክ እንደተመደብኩኝ ነው ሚስ ኢትዮጵያ ያሸነፍኩት። ልክ 12ኛ ክፍል ስጨርስ ክረምት ላይ ሚስ ኢትዮጵያ ተወዳደርኩኝ 2007 ላይ አላሸነፍኩም ነበር መጀመሪያ ሁለተኛ ነበር የወጣው። ከዛ በኋላ ዩኒቨርሲቲ ገባው። አንድ አመት ከተማርኩኝ በኋላ ነው የሚስ ወርልድ የመጣው 2009 በፈረንጅ በእኛ ስንት ማለት 2002 ለምን ሚሊኒየም ባች ነው 12ኛ ክፍል የጨረስኩት ሚሊኒየም ላይ ነው። ግራጁዌሽንም ነበር 12ኛ ክፍል የነገሰው እንደው ማረሳው ግራጁዌሽናችን ደስ የሚል ጊዜ ነበር። የት ነበር የነገሰው? ሸራተን ነበር ግራጁዌሽናችን። ቆንጆ ጊዜ ነበር። እኔ ሃይ ስኩል ግራጁዌሽን እና ያኔ ዲፕሎማ ይሰጥ ነበር። ዲፕሎማ ተብሎ ሰርቲፊኬት ነበረው 12ኛ ክፍል መጨረሳችንን እና እሱ የሚሰጠን ነበረ። ቤተሰብም በቃ በጣም ደስ የሚል ጊዜ ነበረበት ጊዜ ነው። ከዛ በኋላ ግን 12ኛ ክፍል ከጨረሰን በኋላ ዩኒቨርሲቲ ገባው። 2001 ነው የገባሁት ዩኒቨርሲቲ። 2002 ላይ ሚስ ኢትዮጵያን አሸነፍኩ። ክረምት ስመጣ ነሐሴ ላይ ነበር ውድድሩ። ነሐሴ 16 እዚህ ይለኛል። እሺ ነሐሴ 16 ቅዳሜ ቀን ነበር የዋለው። እዛ ነበር ውድድሩ። ሂልተን ነበር። ከዛ በኋላ አባቴም እዚህ ነበረ። እናቴም በወቅቱ ነበረች። በጣም ብዙ ደጋፊ ነበረኝ ቤተሰብ በሙሉ። ሂልተን ውድድሩ ተካሄደ። አሸነፍኩኝ። 60,000 ብር ወርት የሚያረግ ዳይመንድ ከ3 ካለስ ዳይመንድ ተሸለምኩኝ። በዛን ጊዜ ትምህርቱን አቋረጥሽው ማለት ነው? አላቋረጥኩትም። ጨርሼ ክረምት ረፍት አይደለም የዛን ሰዓት ነው ማን ይፈቅድልኛል ማቋረጥ? ስለዚህ ዊድሮ ሞላሽ? አልሞላሁም። ጨርሳለሁ። የመጀመሪያውን አመት ጨርሼ መጣሁኝ። እሺ ክረምት ላይ ማለት ነው። ነሐሴ ላይ ነበር ውድድሩ። ስለዚህ ለውድድሩ ደረስኩኝ። ትሬኒንግን ወስጄ ውድድሩ ላይ ገባሁ። ከዛ በኋላ አሸነፍኩኝ እንዳልኩት እዛን ጊዜ። ከዛ 60,000 ብር ዳይመንድ ማለት ከዛ ደግሞ የኢኮኖሚ እንደዛ እንደባለፈው ሰው አልጋበስሽበት? 60,000 ብር ዳይመንድና ቀለበት ነበር። ቀለበት ነበር። 3 ካለስ ዳይመንድ ነበር የሰጠን ሽልማቱ። እንደዚህ ይለኛል። ከዛ የወቅቱ የኢኮኖሚ አማካሪ የነበሩት አቶ ነዋይ ገብረአብ ነበሩ። ቀይ ታስታውሳቸው ከነሳቸው ነበሩ። እነ ሰሎሜ ታደሰ ዳኛ ነበረች ውድድሩ ላይ። እነ ሰዋሰው ዲዛይን፣ ሰዋሰው ኃይሉ በጣም ትልልቅ የምላቸው ማከብራቸው ሰዎች ሙያ ውስጥ የነበሩ እዛ ቦታ ላይ ነበሩ። ትንሽ ሲሪየስ ነበር ይመስለኛል በጊዜውና አሸነፍኩኝ። በጣም ኤክስፔክት አድርጌው ነበር። ብዙ ለፍቻለሁ። ይሄ ለፍቻለሁ ስለ ራሴን በማዘጋጀት ራሴን በማብቃት ዘዛ ቦታ የሚፈልገውን ነገር ከነበረኝ እድሜ ካወቅኩት ልክ ተዘጋጅቼ ነበር። ያ ነገር ሆነ። ስለዚህ መስከረም ወደ ትምህርት ቤት ስመለስ እናቴን ይዣት ሄጄ ለ1 ወር ፍቃድ መጠየቅ ነበረብኝ። ለምን ሚስ ወርልድ ላይ ሄጄ ለመካፈል። ከዛ ዊዝድሮ ሞልቼ ልክ ስመጣ በቃ ጊዜው ሄደ። ኦልሞስት ውድድሩ ፋይናሉ ዲሴምበር መጨረሻ አካባቢ ነው። ወጪ የመጀመሪያው ሴሚስተር የሚያልቅበት ጊዜ ሆነ። ስለዚህ መምረጥ ነበረብኝ ከሁለት አንዱ። 1 አመት ዊዝድሮ ሞላው ማለት ነው። ዊዝድሮ ሞልቼ መጣ። ከእናቴ ጋር ሄደን
ከዛ በኋላ ቪክቶር ሞልቼ ከመጣሁ በኋላ ሚስ ወርልድ ሄድኩ ተካፍዬ መጣሁ ምናምን ከጊዜው ሄደ። የሚስ ወርልድ ውድድር የት ነበር የተካሄደው? 3 ሀገር ነበር እኔ ሄድኩበት ጊዜ። መጀመሪያ ከዚህ ለንደን ነበር የሄድኩት። ለንደን የመጀመሪያውን ዙር አደረግን፣ ቀጠልን፣ ዱባይ መጣን፣ አቡዳቢ ነበረ። አቡዳቢ የሚገርም ጊዜ ነበረን። እሱም እንደዛ ወደ 1 ሳምንት አካባቢ። ከዛ ጆሃንስበርግ ፋይናሉ ጆሃንስበርግ ሳውት አፍሪካ ነው። ግን ያኔ ሳውት አፍሪካ ላይ የዓለም ዋንጫ ነበር። ስለዚህ የዓለም ዋንጫና ሚስ ወርልድ አንድ አይነት ጊዜ ላይ ነበር። ስቴዲየሞቹን ጎበኘን። የፊፋ ወርልድ ካፕ ድሮ ላይ የመገኘት እድሉ ነበረን ምናምን እና ለእኔ ታሪካዊ ጊዜ ነበረ። ጥሩ አጋጣሚም ነበር። ስለዚህ የዓለም ዋንጫ የሚደረግበት ጊዜ ላይ እኔ ሳውት አፍሪካ እዛው ነበርኩኝ። የተለያዩ ስቴዲየሞቹ እንዳለ ሲሰሩ ግንባታ የነበሩትን ጀምሮ እስከ መጨረሻው ቀን ያሉትን የማየት እድሉ ነበር። ሶ ለእኔ ኤክስፖዠር በጣም ደስ ይል ነበረ። እሱን ሁሉ ጨርሰን ተመለስኩኝ። ስለዚህ 6 ወር ነው የቀረኝ ትምህርት ቤት ላይ አልክ። በቃ መሀል ላይ ትንሽ ቦዘንኩኝ። የዛን ጊዜ ግን ቦዘንም አልለው ማስታወቂያዎችም የሰራሁበት ጊዜ ነበር። ኢዲኬቲ ማስታወቂያ መጣ። ከዛ እንደተመለስኩ ያኔ ነው ኢዲኬቲ መጣ። የሱ ጊዜ ማስታወቂያው ውድድር ነበር። ሰምተህ ከሆነ አላውቅም። መጀመሪያ ወደ 5000 ሰው ነው የተመዘገበው ለማስታወቂያ። ጥሩ ብር ይከፍሉ ስለነበረ ሀያት ነበረች መጀመሪያ የምታስተዋውቀውና እሱ ላይ እንትን አደረግኩኝ፣ አሸነፍኩ። ማስታወቂያውን ወሰድኩ። ያኔ ነው መኪና የተገዛው። ያኛው እዛው ላይ እንዳለን ደቡብ አፍሪካ መጨረሻ ላይ ተከናወነ አለቀ። ውጤት ዲሴምበር ውጤት የቶፕ የ6 አይነት ካታጎሪዎች ያሉ አንዱ ካታጎሪ ላይ 6 ውስጥ ገብቼ ነበር። አንደኛው ዘርፍ ላይ ከ6ቱ ዘርፎች ማለት ነው። አሰልጣኝ ነበርሽ? እንዴ ነው? ራሴ ነው በቃ እዚህ ስንወዳደር ትሬኒንግ ወስደናል በእርግጥ እና እሱ ነው እንደጠቀመኝ። ያው አንድ ወሯን ወጪዎች ማን ነበር የሚሸፍነው? ራሱ አዘጋጆቹ ነበር የሚሸፍኑት። ከዛ ውጪ ኢትዮጵያን ኤርላይንስ ቲኬቱን ስፖንሰር ያደረገን ኢትዮጵያን ኤርላይንስ ነበረ። ልብሶቹን ዲዛይነሮች እና ትልቅ ውድድር ነው። ዓለም ላይ ትልቁ የቁንጅና ውድድር ሚስ ወርልድ ነው። በቃ ትልቁ የመጨረሻው። ከዛ ሚስ ዩኒቨርስ ነው። ከዛ ሚስ እርዝ እያለ ይቀጥላል። ግን ትልቁ እሱ ነበር። እኔም ግቤ እሱ ነበር ሁሌ የምለው። በቃ እሱን ከተጨረስ ጫማኝ እሰቅላለሁ አልኩኝ። የመጨረሻ ውድድር ሚስ ወርልድ ነበር። በቃ ታትስት ከዛ በኋላ አልተመለስኩም። በቃ ትምህርቴ ላይ ነው ፎከስ ያደረኩት። ደስ ያለኝ በልጅነት ስለነበረ በቃ አየሁት። አዲስ ነገር የለውም። ማይወስድብኝ ማንም ትምህርቴን እንደሆነ አይ ቲንክ ያመንኩበት ጊዜ የሚያ ነው እና በቃ ሌላውን ነገር በሙሉ አላጣውም። ይሄኛው ግን በጊዜው ማድረግ አለብኝ ብዬ እንደወስን የሚያደርገኝ ጊዜ ይመስለኛል። ሁሌ አሁን ልጆች ሲጠይቁኝ ትምህርታችሁንም አድርጉት አት ዘ ሴም ታይም፣ ይሄንን ብቻ ካሪየር ብላችሁ አትያዙት። ሊሳካ ይችላል፣ ግን ባይሳካ ደግሞ ቢያንስ ሌላ ነገር እጃችን ላይ አለ። ማንም የማይወስድብን መልክ ቢጠፋ፣ አደጋ ቢደርስ፣ የሆነ ነገር ቢሆን ጭንቅላትህን ማንም ሊወስድብህ አይችልም አንለስ ያንን ካልሳትክ በስተቀር። ስለዚህ ያንን ጊዜ እናቴ የምትለኝ ነገር ግልጽ ብሎ የታየኝ የዛን ጊዜ ይመስለኛል። በቃ ትምህርትሽን ማንም አይወስድብሽም። እውነት ነው። በቃ መብሰሉን መጣ። በቃ ደስ የሚለኝ ጊዜ ነው። በቃ እንኳን አደረግኩት የምልበትና ከዛ በኋላ ስመለስ እንዳልኩት ያችን 6 ወር እንደዛ ሳለፍኩኝና አልህ ነበረብኝ። በጣም ትምህርቴን እንድገፋ ስለምፈልግ አባቴ ደግሞ በጣም ነው የምፈራውና እንዲያዝንብኝ ስለማልፈልግ ያቺ የተቃጠለችውን ለማካካስ ዩኒቲ ዩኒቨርሲቲ በቀን ክፍለ ጊዜ ሶሺዮሎጂ ገባሁ። አዲስ አበባ ዩኒቨርሲቲ በማታ ክፍለ ጊዜ ጆርናሊስት። እስከ 10 ሰዓት ዩኒቲ ነኝ። መኪናዬን ገዛው ማስታወቂያ በልግንትን ባልኩት። ስለዚህ ወጣና ደግሞ ወደ የማታ ክፍለ ጊዜ ደግሞ አዲስ አበባ ዩኒቨርሲቲ እዚህ አቡነ ጴጥሮስ ጆርናሊዝም ግቢ ክላስ ገባል። ችግር የነበረው የዛን ጊዜ ለምለም ዮሐንስን የምታውቋት ከሆነ ይፈጅሽ ማን ነው አዳነ ልጨርስል ነው። አዴም የኛ እንትን ነበረ አዲስ አበባ ዩኒቨርሲቲ አዳና ረጋ ፋና፣ እንዲሁም ደግሞ አዴ ሻሸመኔ ልጅም ነው ባይደው ወዳጆች ነው አሁንም እና አዳና ረጋ። ለምለም ዮሐንስ ግን የክፍል ባልደረባ የነበረች አንዋሪ ማም የምታውቁት ከሆነ እሱማ ፋና ላይ እየሰራ ነው አሁን። ትንታግ የሆኑ ጋዜጠኞች ናቸው የኛ ባች የነበሩት እና እነዚህ ጌጡ ተመስገን ዲግሪውን ሊጨርስ አይ ቲንክ የተወሰነ ክላሶችን አብረን ወስደናል የዛን ጊዜ እና በማታው ክፍለ ጊዜ አዲስ አበባ ዩኒቨርሲቲ ጆይን አደረግኩኝ። ከዛ ደግሞ ዩኒቲ ዩኒቨርሲቲ ደግሞ በጣም አሁን ድረስ ያፈራሁት የልብ ወዳጄን ያገኘኋት ልደት ዮሴፍ ትባላለች። የልጆቼ የክርስትና እናት ናት። ምርጥ ጓደኛዬ ናት። እህቴ ናት። ሰዎች እንደውም ሲያዩን ተማማቾች ነው የምንመስላቸው። አሁን ላይ ደግሞ እኔን ካነሳ ልደትን ለይቶ ማየት ይከብዳል። ዩኒቲም ፈተናዎቻችን ብዙ ጊዜ ሲሆኑ ወደ 10 ሰዓት 11 ሰዓት አካባቢ ይሆናል። ኤክስቴንሽን ተማሪ ደግሞ ስትሆን ፈተናውን ማታ አይደለ 12 ሰዓት ክላስ የሚጀምረው፣ ፈተና ላይ ግን ወደ 10 ሰዓት ይመጣል ክላሱ እና አንድ አይነት ቀን ፈተና የሚሆንበት ጊዜ በጣም ብዙ ነበረ። ሶ ምን አደርጋለሁ የዩኒቲውን ሚስ አደርግና ከፍዬ እንደገና ሪኤግዛም መውሰድ እችላለሁ። ግን ድጋሚ ተከፍለክ ፈተና ስትወስድ ግን ጻፍ ብቻ ነው የሚመጣው። በቃ እሱን ስትራግል ማድረጉ ራሱ ሌላ ነበረ። ግን እግዚአብሔርን ብርታት ሆነኝ። አጠገብ ያለውም ሰው ይሄን ሁሉ ስለ ልጆቼንም ወልጃለሁ። መሀል ላይ ነው ያገባሽው? መሀል ላይ ነው ዩኒቨርሲቲ የመጀመሪያ ዓመት የዩኒቨርሲቲ ተማሪ
አልቸኮልሽም? አይገርምም? እሱ የኔም ጥያቄ ነው። ያው በምታውቀው ልክ አይደለም የምታስበው በጊዜው በቃ የመሰለኝ ልኩ ይሄ ነበር የመሰለኝ። እንዳልኩ ደግሞ ብዙ ነገር አይቶ መምጣቱ ኤክስፖዠሩ አዲስ ነገር የለም ከፀሐይ በታች በቃ ዋይናት ለምን አላገባ ምንድነው የሚቀርብኝ ድል ማለት በዛ ሰዓት ደግሞ እንዴ 1100 ሰው ነው የተጠራው ሰርግ ላይ። የት ነበረ? መድን ዲኮር እዚህ መድን ታላሰል የምታውቀው ከሆነ እዛ ነበረ ሰርጉና ግን እሱም ጥሩ እንኳን አደረኩት። እኔ የሚገርመው የመጣሁባቸውን ፈተናም ቢበዛበት አንዳንድ ነገሮቼ ግን እንኳን አደረኳቸው ላለ በተለይ ዛሬ ላይ ስቆም አሁን ለቆምኩበት ማንነቴ እነሱ መሰረቶቼ ነበሩ። መፈተን መጥፎ አይደል ፈተና ይጣልህ እንጂ ተፈትኛለሁ ብለሽ ታስበያለሽ? ውይ እንዲህ ነው ብለው ማያልቅ ነው። እኔ እናቴ እንደው ምን ትለኛለች እኔ እኮ ስኖር ይሄን ሁሉ አመት እናንተን ሳሳድግ 7 ልጅ አንቺ ያሳለፍሽውን አላለፍኩም ትለኛለች። ግን እንዳልኩት ነው በቃ በቁመቴ ልክ ፈተናው ተሰጠኝ። አይ ቲንክ እግዚአብሔር ደግሞ በቁመቴ ልክ ማሳለፍበትን አቅሙን ሰጠኝ ማለት ሁሌ አንዳንዴ ምን ይችላል አይደለም የሚሰጠኝ። ስለዚህ እኔም በምችለው ልክ ተሰጥቶኝ ያለፍኩትና ደስ ይለኛል። አሁን ቆሜ ሳወራው ፕራውድሊ ነው ማወራውና ለሰው ራሱ አንዳንድ ሰው በፈተና ሲያልፍ ግዴላችሁም ጥሩ ነገር ሊመጣ ነው እግዚአብሔር ሊሰራን ሲፈልግ ነው እንደዛ ፈተናዎች እንድናልፍ የሚያደርገንና ማንችለውን አይሰጠንም። በሰዓቱማ ከብዶኝ ለምን እኔ እንደዚህ ሆናለሁ እንዴት እኔ ላይ እንደዚህ ደርሳ ምን አርጌ ሁሉ በየራሴ በጣም እንዳይ አድርጎኛል። ግን መሆን ነበረበት። አሁን የሰጠኝን ማንነት የሰጠኝ ያ ጊዜ ነው። እንደዚህ ደረቴን ነፍቼ ማወራው እንደዚህ ቁጭ ብዬ በኮንፊደንስ ሞደውን ነገር እንድሰራ ይሆኑ ምናምን ሁሉ ነገር ማለፍ ስለነበረብኝ ነው። መውለዴም ልክ ነበረ። መውለዴ ለትምህርቴ መጨረስ ከአባቴ ቀጥሎ ትልቁን አስተዋጽኦ አድርጎልኛል ብዬ እንዳስብ የሚያደርገኝ ለልጆቼ ተማሩ ስላቸው አርጌ ማሳየት አለብኝ። አንቺ ለምን ብለው እንዲጠይቁኝ አልፈልግም። ስለዚህ አሁን ሲሉ እኩል ነው እንደዛ ነው የምላቸው። አሁን ልጅ አንዳንድ ጊዜ በቂ እውቀት አለኝና ትምህርት አይበቃኝም ትለኛለች። ብዙ እንዲያነቡ ምናምን አረጋቸዋለሁ ግን እንደዛ ይመስላቸዋል። እኔ አሁንም እየተማርኩ ነው እላቸዋለሁ። ጨርሼ ሳይም እየተማርኩ ነው። ኤቭሪ ታይም ስራ ሰርቼ ገብቼ ስወጣ ሁሌ አንድ ነገር ተምሬ ነው የምገባው። ግን ያንን የሰጠኝ ግን እዛ ፈተና ቀኖች ነበሩና አመሰግናቸዋለሁ። ለእኔ በጣም የምወዳቸውና የማንነቴ መሰረት ናቸው። ከትምህርትና ከእውቀት ከስራ ኤክስፒሪየንስ ውጪ ፈተናዎቼ ለእኔ መሰረቶቼ ናቸው። ለዚህ ትምህርት ቤት ውስጥ መሆንና በትምህርት ውስጥ ማለፍ ከፍተኛ አስተዋጽኦ አበርክቷል ማለት ይቻላል። ጠቅሞኛል፣ በሚገባ ጠቅሞኛል። ግን ትምህርት ብቻውን ነው ብዬ አላስብም። ከትምህርት ጋር የሚመጡ ብዙ ነገሮች እኮ አሉ። እያንዳንዱ በየቀኑ የምታደርገው ኢንጌጅመንት፣ አንድ ነገር ለማወቅ የምትሄድበት ጥረት፣ ክፍል ውስጥ የምታገኛቸው ተማሪዎች ትምህርት ቤት ናቸው። በተለይ የማስተርስ ክላሳችንን ዩኒቨርሲቲም የነበረንን መወደው ደግሞ ለምደ የበሰሉ ሰዎች ነበሩ፣ ትልቅ ቦታ ላይ ያሉ ሰዎች እና እደነግጣለሁ። ይሄ ያረኔ እንዴት ነው የሚያደርገኝ? ታባቴ የደረስኩ ምን አወቅኩ እንድል ያደርጉኛል እውነት። እና እነዛን ነገሮች ወዳቸዋለሁ። መለስ ብለህ ራስህ እንድትጠይቅ ያደርግሃል። እነዛ ሰዎች አው ማለት ለኛ ወይ የደረሱ በቦታ ሲያስቀና ብለህ መጥተው ካንተ ጋር ክላስ ውስጥ ሲማሩ ራስን እንድትፈትሽ ያደርጋል። የማየት ልቡ ወይም ክፍት የሆነ ነገር ካለ በደንብ ያደርገዋል። እንግዲህ ወደ ትዳሩ የገባሽው ትምህርትሽን ሳታጠናቅቂ ልጅም የወለድሽው ገና በለጋነት እድሜሽ ነውና በዛ እድሜሽ ወደ ትዳር ስትሄጂ በተለይ አባትሽ ምንም ማለት ኧረ በጣም በፍጹም አይቻልም ብሎ ነበር አባቴ። ለምኖኛል ማረሳው በቃ ምንድነው ያስቸኮረሽ? ትምህርትሽን ሲጨርሽ እኔ ራሴ ደግሼ እደርሻለሁ ብለኝ ነበርና ያው እንዳልኩት ትንሽ አስቸጋሪ ያው እድሜም አይደለም በፍጹም አልኩኝ። ኢንሲስት አደረኩኝ። መቀበል አማራጭ እንዳልሆነ ሲያስቡ ፈቀዱ። ማድረግ አይችሉም። በኋላ ላይ ግን ነገሮችም ሳይሆኑ ሲቀሩ እነሱ እንደዚህ ብዬሻል ነበር ምናምን አይደለም ያለኝ አባቴ። ምንም አይደለም ያጋጥማል፣ ፈተና ነው። ኢትስ ኦኬ። አንቺ ላይ ያጋጠመ ብቻ አይደለም ማንም ሰው ላይ ሊያጋጥም የሚችል ነገር ነው። ወደ ዩኒቨርሲቲው ስንመለስ ከፍተኛ ትምህርት ተቋም መቀሌ አቋርጠሽ አዲስ አበባ ዩኒቨርሲቲና ዩኒቲ ዩኒቨርሲቲ ተመረሻል። እዛው እኩል ነው የተመረቅሽው። በአንድ ሳምንት ላይ ፔፐር ፕሬዘንቴሽን የራሱ አንድ ሳምንት ልዩነት ነበር። በጣም ስትረስፉል ጊዜ ነበረ። ወልደ ከዛ ፕሬዘንቴሽን ማቅረብ ከዛ ደግሞ ፔፐር የተለያየ ፔፐር ሰርተ ማቅረብ በጣም ጥሩ ኤክስፒሪየንስ ነበር። አይ ሚን ራስን ስትፈትን አይደለ አቅምህን የምታውቀው። ስለዚህ እኔ ያ ነገር ኦኬ ይችላል ለካ የሚለውንም እንዳያርጎኛል። አሁንም ግን እኔ ልታበይበት ሳይሆን ማንም ሰው ማድረግ ይችላል ብዬ ነው ሁሌ እንደውም እኔ ምን እላለሁ እኔ ማድረግ ከቻልኩኝ እናንተ ማድረግ ማትችሉበት ምክንያት የለም እላለሁ። እንዴት እንደመጣው ስለማቅና አየሁበት። ጥሩ መፈተን ደስ ይላል። ሲያልፍ ደግሞ እንዴት ስታወራ ደግሞ ይበለጠ ደስ ይላል። በሰዓቱ ላይ ስትሆን ስትረስፉል ነው ኦፍ ኮርስ፣ ግን ሲያልፍ ደግሞ ኢትስ ወርት ኢት። ፈተናው በምንድን ነው? በአቅም ነው ወይስ? አይ እንደሱ አይነት አልበዬ ማለት አልችልም። ጊዜው ይሄ ወልደክ መውለድ በራሱ አለው ያንተን ጊዜ ይፈልጋሉ። ልጆች ትንንሾች ናቸው። ከዛ በኋላ እንደዛ አይነት ኃላፊነት ኖሮብህ ከዛ ማጥናትም አለብህ፣ መዘጋጀትም አለብህ፣ ትምህርት ቤት መሄድም አለብህ፣ ቤትህን ማኔጅ ማድረግም አለብህ። ሁሉንም ነህ። እኔ በጊዜው ሚስትም ነኝ፣ የልጆች እናትም ነኝ።
ተማሪም ነኝ። ስለዚህ ሶስቱ ሲሆን ይጨምራል ስትረሱ። ግን ሴቶች በተፈጥሯችን አይ ቲንክ እነዚህ ነገሮች ለመቋቋም ነው የተፈጠርነው ብዬ ነው የማስበው። እውነትም አይቼዋለሁ። ይቻላል ከኔ በለጠም ብዙ እየሰሩ ሁሉ የሚማሩ ደግሞ ሰዎች ስላሉ እኔ ዝም ብል ነው የሚሻለው። ግን አቅሜን ለራሴ ግን ኦኬ እችላለሁ የሚለው እንዳያድርጉኛል። እሺ የዩኒቨርሲቲ ትምህርትሽ እንዳጠናቀቅሽ ወደ ስራ ገብተሻልና መጀመሪያ ስራ የገባሽው የት ነው? ዩኒቨርሲቲ እንደተመረኩኝ የራሴን ስራ ነው ለመስራት የሞከርኩት። ምን አይነት ስራ? ቢዝነስ እየከፈትኩኝ ፌል አድርጎብኛል። ጸጉር ቤት ከፍቼ ነበረ፣ አልተሳካም እሱ። የማስታወቂያው ስራው እንዳለ ነው። ከዛ በኋላ ሞር ከልጆቼ አባት ጋር አንድ ላይ እንሰራ ነበረ። እሱ ላይ ነው ፎከስ ያደረኩት። ከዛ ውጭ ግን ልጆቼን ጊዜ ሰጥቼ የተወሰነ እድሜያቸው ድረስ ሳደኩኝ። አሁን ስንት ዓመታቸው ነው? አሁን ትልቁ 11 ትንሿ 10 ሆናቸው። ሉላ አባዮሽ ጨፍረሻል? አይፈቀድልንም ነበር። ቤት ውስጥ ነው የሚፈቀድልን። 3 ሴቶች ነው የነበርነውና ቤት ውስጥ ነው የሚፈቀድልን። መውጣት አትፈቅድ ነበር እናቴ። ሉላ ጋዜጠኛ ናት ወይስ? እኔ የሚገርም ጋዜጠኛ ነኝ። በጣም ስለማከብረው ገና ነኝ። ጋዜጠኛ ብዬ ሙሉን ጋ ብለህ ብትጀምሩ ሌላውን ገና ነው። አዎ ይሄንን ያነሳውበት ነገር በዚህ ሙያ ትምህርቱን ተምረሽ ተመርቀሻል። የምትሰሪው በማስተዋወቅ ስራ ፕሮግራሞች ስትሰሪ አይደለም። ከማስተዋወቅ ባለፈም ደግሞ የጋዜጠኝነት ስራ ውስጥ አለ። አንደኛው ፕሮግራም መስራት ነው። ለዛም ነው በልምድ ደግሞ እኛ ሀገር እንደምታየው አንዳንድ ጊዜ ምንም ነገር ሪሌትድ የሆነ ነገር ሳይኖር ደግሞ የሚያስተዋውቃሉና ለዛ ነው ሉላን ጋዜጠኛ ሞዴል ጋዜጠኝነቱን ተማርኩት እንጂ በመፈልገው ልክ አልሰራውበት። ስለዚህ ጋዜጠኛ ነሽ በልኩ አልሰራሁም። ገና እየጀመርኩኝ ነው ስለምፈራው ግን። ስለዚህ ስትጠሪ አንቺ ጋዜጠኛ ማስታወቂያ ባለሙያ ጋዜጠኝነት እየተንደረደረች በእናትህ ግን አልደፍረው። ለምን ነው የእውነቴን ነው ይሄን ስላችሁ የእውነቴን ነው። I'm not pretending የእውነት ገና ነው። ለምን እኔ በጣም በሙያው ማከብራቸው ሰዎች እያሉ ከነሱ እኩል ፊት ለፊት ላይ ጋዜጠኛ ብዬ ማስቀደም እኔን አልችልም። ምን እንበልሽ? ፕሮግራም አቅራቢ ናት። ግን ወደፊቱ ያ የምትፈልገውን ጋዜጠኝነት ስታገኝ በልኩ ይዛኔ እነግርሃለሁ። እውነት ነግርህና አሁን ጋዜጠኛ በሉኝ እላቸዋለሁ በእውነት። እና ሰው ባይለኝ ደስ ይለኝ። ምንድነው ወደፊት የምታስቢው? ኦፍ ኮርስ ጠንከር ያሉ ነገሮችን መስራት ፈልጋለሁ። ለምሳሌ ማላሽ ነገር እኔ ባይዘ ፖለቲካ ውስጥ አክቲቭሊ ኢንቮልቭ መሆን ፈልግ ነበር። ወደዋለሁ። እንደዚህ ጥሩ የምትወደው ነገር የለም እሆናለሁ ሳይሆን ፖለቲሻን መሆን አይደለም ፍላጎቴ። ግን ወደዛ ውስጥ በደንብ ገብቼ ብዙ ነገር ባቅ ደስ ይለኛል። እንደሱ ማለት ማልደፍረው ለዛ ነው። ጋዜጠኝነት እኮ ትልቅ ነው እንዴ! ጋዜጠኝነት እኮ ብዙ ነው። እውነት ለኔ ደፍሬ ሉላን ጋዜጠኛ ለማለት አረ በከሱ ተራራስበው በጣም ስለማከብረው ገ የሚገርም ትምህርት ቤት ሆነ እዚህ ፒያሳ አቡነ ጴጥሮስ ግቢ ትዝ የሚለኝ ገብተን ዜና እንሰራ ነበር። ወንበሩ ላይ ስቀመጥ ሙቀት ይለቅብኝ ነበር ወይ ደስ ይለኝ እና ቴሌፕሮምፕተሩ ሲበራና ልክ ሲጀመር ማንበብ በጣም ስለማከብረው እፈራለሁ። አውቃለሁ እኮ የሚተላለፍ እኮ አይደለም እየተማርንበት ነው። ግን በቃ በጣም አከብረው ነበር። የሆነ ነገርን ስታከብረው አትደፍረውም አይደል? በደንብ ቦታው ጋር ግጥም ሲል ነው። ለኔ ገና ነው። የኛ ፕሮግራሞችን በብዛት መዝናኛ ላይ ያተኮሩ ስለሆኑ ያ ልቤ ውስጥ ያለው ነገር በደንብ አልወጣልኝ። ከዛ ደግሞ ሁሉ ነገር እየተማርክ እየተለማመድክ አይደለም የምትሄደው፣ ሂደት ነው። ስለዚህ እኔ ሂደቱን ጀምሬዋለሁ። ለምወደው ነገር ለማከብረው ነገር ሂደቱን ጀምሬዋለሁ እንጂ በሙሉ አፌ ጋዜጠኛ ሉላ ገዙ ለማለት ይከብደኛል። ከትልቅ አክብሮትና ፍቅር ጋር ኦነስትሊ ስፒኪንግ። ሉላ መቀሌ ያቋረጥሽውን የሳይኮሎጂ ትምህርት የመቀጠል ፍላጎት አለሽ? እዚህ እንደው በዚህ አጋጣሚ ጥሪን የሰሙ አዲስ አበባ ዩኒቨርሲቲን ከቻላችሁ በዲግሪ ሁሉ ተመልሼ ብማረው በጣም የምፈልገው ትምህርት ነው። እሱ ሳይኮሎጂ በጣም ነው የምወደው እና የሆነ ሰዓት ላይ ምንድነው ሊትል ኖሌጅ ኢዝ ዴንጀረስ የሚባል ነገር አለና እናቴ እንደው ብታነሳው ደስ ይለኝ ነበር። ልክ የመጀመሪያ ሴሚስተር ሳይኮሎጂ ተምሬ እንደመጣው ሰውን ሁሉ ማነብ መስሎኝ ቤት ውስጥ ቁጭ ብዬ ይሄኛውን ልጅ በጀንብ አላሳደግሽ ማለት ጀምሬ ነበርና እሱን አባባል ፕራክቲካሊ ያየሁት ራሴ ላይ ነው። እናቴ ገና ይሄ እኮ አለች ዲግሪ ስትመረቂ አንቺ በቃ እኛ እንቀመጥም ቤት ውስጥ አለች። እንደዚህ ናችሁ ልትይ ነው ገና ሳትጨርሹ ብለን ያው ከመጀመሪያ ከሰው ልጅ እድገት እስከ ዲቨሎፕመንት ድረስ ነው የተማርነው እና የመጀመሪያ አረሰው በጣም ስለምወደው እሱንም ትምህርት ገን ከዛ ቁጭ ብዬ እናቴን ይሄን ልጅ በደንብ ቶይሌት መድፖፖ ትሬኒንግ ምናምን ታውቀው ኮኔ ፓብሎ ይሄ ሳይኮሎጂ ላይ ያሉ ነገሮችን እያየው ይሄን ልጅ በደንብ አላሳደግሹም። ይሄ ስንት ኮርስ ወስደሽ ነው? 6 ኮርስ ሴሚስተር ላይ ታዲያ ለዛውም ቤዚክ ነገሮች ናቸው እኮ። ሰከንድ ሴሚስተር ስመጣ በቃ እንትን
ካውንስሊንግ ልስጥ አልኩ። ጋይዳንስ ኤንድ ካውንስሊንግ ኮርሱን ወሰድኩ ምናምንና ከዛ በቃ አልኩኝ እኔ ከኔ በላይ የሚያውቅ ሰው ሁሉ ያለ አይመስለኝም። ሳይኮሎጂስት ሳይካትሪስቶቹ ራሱ እንደኔ የሚያውቁ አይመስለኝም እና ይሄን አባባል በትክክል ፕራክቲካሊ እኔ ላይፌ ላይ ስላየሁት ያስቀኛል። ግን ፍቅሩ ስላለኝ ብማረው ደስ ይለኛል። እኔ የሚገርም ዝም ብዬ እንደውም አንዳንድ ጊዜ ይችልሽ እስቲ ተንቢልኝ ዛሬ ቀኔ ምን ይመስላል ሁሉ መባል ጀምሬ ነበረ። ኖርማሊ ይሄ አይ ቼክ እንዳልኩ እንደዚህ ይሄንን ሰው እንደዚህ ኬርፉሊ ብታዩ ይሄንን ነገር ግን መለስ ብልታችሁ ብታጤኑት ኦብዘርቭ የማድረግ ነገር ጥሩ ይመስለኛል። እሺ ሉላ ቆይታችን እንዴት ነበረ? እኔ መልሰ እንደው የምታሰቅሰኝ ነበር ወደ ኋላ መልሰ አሁን እንዴት ነው የምተኛው ቁጭ ብዬ አሁን በህልሜ ሁሉ ይሄን ነው የማስበው ዛሬ እንደዚህ ነበር እንዴ ለካ ስታወራው የመጣህበትን መንገድ መጣሁ አይገርም ምን አሁን ስታወራኝ ነው እንዴ ለካ እንደዚህ ማለት ያለው እንደዚህ ምን እንድል ያደረከኝና ጥሩ ቆይታ ነበር ይመጣ